ሰልፍና ስርዓት ማለት ብዙ ነገር ብዙ ትርጉም ያለው ነገር ነው። እንዴት ጓጉቼ እንደመጣው አታውቁም። ስብሰባ አቋርጬ ነው የመጣው ለሰው ወክዬ በዚህ በአፋባ በድርጅት መስረታው ጉዳይ ነው። ያው ጥሩ ደረጃ ደርሰናል ወደ ጫፍ ግን በቃ መቆየት አልቻልኩም። ጥሩ አጀንዳ ነበር የተነሳ። ምክንያቱም በእናንተ ላይ ነው የምንኮራው፣ በእናንተ ላይ ነው አንገታችን ቀና አድርገን የምንናገረው በጠመንጃችን ላይ። ስለዚህ ምንም ነገር የለም ከዚህ ሰራዊት የሚበልጥ ምንም ነገር የለም በዚህ ትግል ውስጥ። በጣም ነው የማከብራችሁ፣ በጣም ነው የምናደንቃችሁ። ቀድም በጣም ስሜት ውስጥ ገብቼ ነበር መስጊድ ሲያወራ። ሁለት ነገር ይሰማኛል። በአንድ በኩል በጣም ከፍተኛ ደስታና ኩራት ይሰማኛል እናንተን ሳይ። በሚገርማችሁ ሁኔታ ጎጃም ቀጠና ብቻ አይደለም ብዙ ቦታ እንዲህ አይነት አርሚ እንዲፈጠር ኦልሞስት 4 አመት እየሞላን መስራት ከጀመርኩ። እኔ ፋኖ የሚባለውን አስተላለፍ የተቀላቀልኩት 2013 ነሐሴ 6 ነው የአማራ ህዝብ ኃይል ሲመሰረት ያኔ ነው የተቀላቀልኩት። ሁሉን ነገር ጥለን ሽፍታ ሆነን ወደ ጫካ የገባሁት ደግሞ ግንቦት 8 2014 ነው ጦርነቱ ከመፈንዳት 1 አመት ከምናምን በፊት። በዛን ጊዜ ሂደት ውስጥ ብዙ ቦታ ብዙ ነገር ሰርቻለሁ። ማወራው ምኮራበት ለልጅ ለወንድም ለቤተሰብ ለጓደኛ የምትነግረው ታሪክ። ብዙ ቦታ የቡድን መሳሪያ ገዝተናል፣ ብዙ ቦታ አስታጥቀናል፣ አደራጅተናል። የአማራ ህዝብ አሁን የገባበት የህልውና አደጋ ውስጥ የገባው እንዲሁ ዝም ብሎ በድንገት በተፈጠረ ነገር አይደለም። ልክ ይሄ ትግል በድንገት እንዳልተፈጠረ ሁሉ አደጋውም በአንድ ቀን ኦል ኦፍ ሰደን የተፈጠረ አደጋ አይደለም የገጠመን። ብዙ ሂደቶችን ያለፈ፣ ብዙ የታሪክ ቅብብሎችን ያለፈ፣ ብዙ የታሪክ ስብራቶችን የተሻገረ ነው። ይሄ ታሪክ ስብራት ገፋ ስናደርገው ብዙ መቶ ዓመታትን 400 500 ዓመታትን ወደ ኋላ ይወስደናል። አነስ አድርገን ወደዚህ ስንቀነብበው ደግሞ ቢያንስ አንድ ክፍለ ዘመን በደንብ መናገር የምንችለው ችግርና የህልውና ፈተና አሳልፈናል። ቻይኖቹ ምን ይሉታል መሰላችሁ? ይሄ አሁን በዚህ በሪቮሉሽኑ ምክንያት በነማኦ እንቅስቃሴ አሁን የደረሱበት ደረጃ ከመድረሳቸው በፊት የነበራቸውን ዘመን ሴንቸሪ ኦፍ ሂዩሚሌሽን ይሉታል። የውርደት ምዕተ ዓመት፣ የዝቅታ ምዕተ ዓመት፣ የመንኮታኮት ምዕተ ዓመት ብለው ይጠሩታል። ከዛ ነው በአብዮት የተነሱት፣ በትግል በትጥቅ ትግል የተነሱት። የኛ በዛ ልክ አልተተነተነም አልተነገረም እንጂ ኦልሞስት 1 ሴንቸሪ የሚሞላ የዝቅታ ዘመን አሳልፈን በንጽጽር ከወሰድነው ከቻይኖቹ ዘመን ጋር ላይነጻጸር ይችላል። በንጽጽር አንዳንዴ ዝም ብለን በተለምዶ ላለፉት 30 ዓመታት 40 ዓመታት 50 ዓመታት እንላለና በትንሹ 80 ዓመታትን አሳልፏል በአማራ ህዝብ ላይ የህልውና አደጋ እንዲመጣ መስራት ከተጀመረ። የመጀመሪያው ስራ የተጀመረው በጣሊያን ዘመን። እንግዲህ በአንዱ ጥርስ የተነከሰብን ወደ ኋላ እንዳላሰፈው ልተውና የቅርብ ጊዜውን ያድዋውን ታሪክ ብናነሳ አፍሪካን በበርሊን ኮንፈረንስ በሚቀራመቱበት ዘመን ቅኝ ግዛትን በትግል ሬዚስት ያደረገችው ኢትዮጵያ ነች። በአድዋው ዘመን በአንድ በኩል ተመሳሳይ ልክ ጀርመኖች፣ ፈረንሳዮች፣ ጣሊያኖች፣ እንግሊዞች የአፍሪካን ሀገራት በሚቀራመቱበትና ዛሬ ያለውን የአፍሪካን ባውንደሪ ባሰመሩበት ዘመን ጋር ተመሳሳይ ስለነበረ አጼ ምኒልክ ኢትዮጵያን መልሶ ግንባታ ስራ የሰሩት ትናንት የተወሰናችሁ ትኖራላችሁ ሳነሳ ነበረ። የጥቁር ኮሎናይዘር ወይም ጥቁር ቅኝ ገዥም ይሏቸዋል። በዛ ዘመን ጥቁር ነጮችን ተገዳድሮ ተዋግቶ አሸንፎ ህልውናውን ክብሩን ያስጠበቀው በሁሉም ማዕዘናት በሁሉም የዓለም ማዕዘናት እኮ። በነገራችን ላይ አውሮፓውያን ከ15ኛው ከ14ኛው ክፍለ ዘመን ጀምሮ ቅኝ ያልገዙት ክፍለ ግዛት የለም። አሜሪካን ጨምሮ የእንግሊዝ ቅኝ ግዛት ነች። የኤሲያ ሀገራት አብዛኞቹ ስፔኖች፣ ፖርቹጋሎች በተለያየ ዘመን ቅኝ የገዟቸው ናቸው። ከነኚህ ሁሉ የዓለም ሀገራት በተለየ ሁኔታ ቅኝ ግዛትን በክንዱ የተቋቋመ ህዝብ ነው የህዝብ። ስለዚህ የአድዋው ታሪክ ዝም ብሎ የጦርነት ታሪክ ዝም ብሎ የማሸነፍ ታሪክ ብቻ አይደለም፣ ብዙ ትርጉም ያለው ነገር ነው። ያ የሆነው ለምንድን ነው ብላችሁ ጥያቄ ያነሳችሁ እንደሆነ
ቀደም ጥሌ በደንብ ይዶበታል ላውና በጅ አንዱ ስርዓት የገባ ህዝብ ስለነበረን ነው። ሰልፍ የነበረው ህዝብ ስለነበረን ነው። ባርባሪክ ያልሆነ እንዲሁ ቼን ኦፍ ኮማንድ የሌለው ሳይሆን ስርዓት ያለው መሪ ያለው የሚታዘዝ የሚመራ የሚያዳምጥ የሚከተል ስትራቴጂይዝ የሚያደርግ ህዝብ ስለነበረ ነው። ይሄ ስርዓት እንዲተከል ይሄ ስርዓት ያለው ይሄ ሰልፍ ያለው ህዝብ እንዲኖር ትልቁን ሚና የተወጣችው የኢትዮጵያ ኦርቶዶክስ ቤተክርስቲያን ነው። በዚህ ዘመንም ሆነ በባለፉት ዘመናት የኢትዮጵያ ኦርቶዶክስ ቤተክርስቲያን የጠላቶቻችን ኢላማ የምትደረገው ለሃይማኖታዊ ዓላማ እንዳይመስላችሁ፣ ሃይማኖተኞች ስለሆኑም እንዳይመስላችሁ አይደለም። ኢትዮጵያ ውስጥ ካሉ በተቋም ደረጃ በኢንስቲትዩሽን ደረጃ ካሉ እድሜ ጠገብ ተቋማት መካከል የኢትዮጵያን ኦርቶዶክስ ቤተክርስቲያን ተዋህዶ ቤተክርስቲያን የሚያክል የለም። የእምነት ጉዳይም አይደለም። እኔ እዛ ቴዎሎጂ ውስጥ አልገባም፣ ብዙም እዛ ሰው አይደለም። ዋነኛ ፐርፖዙ ፖለቲካ ነው። ይሄንን ስርዓት ያለው ህዝብ መስመር ያለው ህዝብ ረድ ያለው ህዝብ ለህልውናው በጋራ የሚነሳ ህዝብን መፍጠር የቻለችው ማቆየት ማንበር የቻለችው የኢትዮጵያ ኦርቶዶክስ ቤተክርስቲያን ስለሆነች ነው ኢላማ የተደረገችው። ከዛ ቀጥሎም ወይም በተመሳሳይ ሁኔታ ያንን ያድዋ ድል እንዲከወን ዛሬ ወራሪዎችና ይሉኝታ ቢሶች መሪዎቹን የጦርነቱን ስትራቴጂስቶችን ወደ ጎን ትተው ፈረሰኞቹ ናቸው የሚያረጉት እነ ከሊናቸው የሚያረጉት እንደሚሉት እመጣበታለሁ በኋላ። በዚህ በእኛ ዘመንም ይነገራል። በዚህ እንዲህ አይነት በጣም የሚያሳፍር ነገር አጼ ምኒልክ ሳይኖሩ እቴጌ ጣይቱ ሳይኖሩ አድዋን ማሰብ አትችልም። ምንም ማሰብ አትችልም። ስለዚህ እነኛ ሰዎች ናቸው በዛ ስርዓት በዛ ፓተርን መርተው ያንን ህዝብ ሰርቫይቭ እንዲያረጉት። ዛሬ የኔና የናንተ ስም ወይ አልቤርቶ ወይ ሌላ ብዙ አይነት ጣሊያን ስሞች ሊሆኑ ይችላሉ ነበር። ኢትዮጵያ አሁን ያላትንም ቅርጽ ላይኖራት ይችል ነበር። ፎርሹር ደግሞ አይኖራትም። ቅኝ ግዛቱ ቢቀጥል ኖሮ በሌላው አፍሪካ ሀገር እንደምታዩት የተበጣጠሰ ግዛት ነበር የሚኖረን። ስለዚህ በዛ ምክንያት ታርጌት ተደርጎ ቆይተናል። በሁለተኛው የጣሊያን ወረራ ዘመን በአምስቱ ዘመን የመጀመሪያ ስትራቴጂ ተደርጎ የተወሰደው አማራንና የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን መምታት፣ በተለያየ ስልት መምታት። በ1983 የጀመረ አይደለም አማራን ማጥፋት ወይም ከዛ ወዲህ የጀመረ አይደለም። ያርሾ የውጭ ወራሪዎችን የሀገር ውስጥ ደግሞ ወደረኞችንና አረመኔዎችን ተጠቅሞ ወደረኞች የምንላቸው ለስልጣን የሚፎካከሩ አማራው ነው ስልጣን የያዘብን፣ ስለዚህ አማራውን መምታት አለብን፣ አማራውን መተን ወደፊት መስፈንጠር አለብን ብለው የሚያስቡት ናቸው። አረመኔዎቹ የምንላቸው ደግሞ ከስልጣኔ የተፋቱት ከህሊና ተጠየቅ የተፋቱት በማጥፋት ላይ በማውደም ላይ ሀገር በቀሉን ዊዝደማችንን ስልጣናችንን በመደምሰስ ላይ ዛሬም እንደሚያደርጉት በዚህ መንፈስ ላይ የበቀሉት አረሞች ናቸው። እነኚህን ተጠቅመው በርካታ ስራዎች ሲሰሩብን ቆይተዋል። ከአድዋው ጦርነት ባልተናነሰ ሁኔታ የፖለቲካውን የኃይል ሚዛን በመጠበቅ የኢትዮጵያን ታሪክ በመጠበቅ የአርበኞቹ ዘመን ትልቁን ድርሻ ይወጣል። በዚህ ረገድ በነገራችን ላይ እነ አልቤርቶ ሳቫኪ የተባሉ የጣሊያን ጸሐፊዎች በጻፉትም ጭምር 80% አርበኞች የጎጃም አርበኞች እንደነበሩ በታሪክ ይነገራል። ያ ዘመንም እንዲሁ ዝም ብሎ ያልገዛም ባይነት ብቻ ሳይሆን የኢትዮጵያን እርሾና እሴቶች አትሊስት አሁን የተረፉትን ፕሪዘርቭ በማድረግ ረገድ ከፍተኛ ድርሻ የተወጣንበትና የተወሰደበት ጊዜ ነው የነበረው። ከዛ በኋላ ንጉሱ ስልጣን ላይ ከወጡ ጊዜ ጀምሮ የተከናወኑ በርካታ የታሪክ ጥፋቶችና ብልሽቶች አሉ። አማራን ዛሬ የደረሰበት ደረጃ ሊያደርሱ የቻሉ በርካታ ችግሮች፣ አንደኛው የትምህርት ፖሊሲ ነው። ትምህርትን ስናነሳ ብዙ ጊዜ የምንወቀስበት ነገር ማስታወስ ፈልጋለሁ። አልፎ አልፎ ይሄ መማር ማስተማር መፈቀድ አለበት እንዲህ መሆን አለበት ምናምን፣ እኔ ይገርመኛል አንዳንዱ ሰው ምን ያህል ለፖለቲካ ኮሬክትነስ እንደሚጨነቅ ምን ያህል ውሸታም እንደሆነ።
ስንቶች ትምህርት ቤቶች ናቸው ዛሬ ቁሳቁስ ያላቸው ጣሪያ ያላቸው ላይብራሪያቸው የሚሰራ ማስተማር የሚችሉ ፖሊሲውን ተውት። ያ ነባራዊ ሁኔታ በሌለበት አውድ ውስጥ ይሄኛው የፋኖ አደረጃጀት የድንቁርና ዘብ ነው። ትምህርት ቤት ላይ ህፃናትን እየገደለ ትናንትና እኮ ወልዲያ ዙሪያ ሳንቃ ነው ሰምታችኋል አይደል? ጤና ጣቢያ ላይ ነው ድሮን የወደቀው። ወላዶች ሞተዋል። በጦርነት መሃል ለወሊድ ጤና ጣቢያ የገቡ ነፍሰ ጡሮች ሳይገላገሉ በድሮን ተገለዋል። ይሄን አረመኔ አገዛዝ ልትታገለው ነው የሚገባ ወይስ ለሱ ፖለቲካ እንትን ፍጆታ ብለህ ትምህርት ቤት ከፍተህ ትምህርት ቤቶችን የስለላ መዋቅር እንዲያደርግ እንዲደፍር ልትፈቅድለት ትችላለህ? እዚህ ጉንዶይ ላይ ቡዛ የሚባል ትምህርት ቤት ሰዴ ላይ ከተማ ውስጥ ትምህርት የተከፈተባቸው ቦታዎች ላይ ደፍረዋል እህቶቻችን ልጆቻችን። ይሄንን ደፋሪና ወራሪ ሰራዊት በነቂስ ወጥተን ልንታገለው የሚገባ ሆኖ ሳለ ልክ እንደ ድሮ ሰላማዊ ሰልፍ ትግል እናደርግ ይመስል የምርጫ ትግል እናደርግ ይመስል የቅንጦት አጀንዳ የሚያራግቡ አሉ። ሌላም ይሉን አሉ። ጎጃም መጥቶ የጎንደር መጥቶ ቤተሰቡን የባለ መጠየቅ ያልቻለ ግን አዲስ አበባ የተቀመጠ ዘገዩ መቼ ነው የሚመጡ ይላል። ቀጠሮ የሰጠው ይመስላል። በነገራችን ላይ የኢትዮጵያ ህልውና የተከበረው አርበኞቹ ጣሊያንን ያሸነፉት እኮ እነ ራስ አበበ አረጋይ በሸዋ ተራሮች፣ እነ በላይ ዘለቀ በሶማ በለምጨን በሌላው የጎጃም አካባቢ፣ ራስ አሞራው ውብነህ በወልቃይትና በጎንደር፣ ጀነራል ኃይሉ ከበደ በወሎ ተራሮች ተዋግተው ነው። አዲስ አበባ ላይ እኮ አይደለም ውጊያ የሚደረገው አይደል? የሆነ ችቦ ልትለኩስ ወይ ለድግስ አይደለም የምትሄደው። የ4 ኪሎ መንበረ ስልጣን የምትነቀንቀው የምታሸንፈው እዚህ ነው። የምታሸንፈው ዘበኛውን ሰራዊቱን በመምታት ነው። እንደዛ ሊያሸማቅቁ በሚሞክሩ ሰዎች እንዳትሸወኑ። የደርግ ጦርነት በከፍተኛ ደረጃ ሽፍት ያደረገው ሽሬ ላይ 604ኛ ኮር የሚባለው ሰራዊት ሲደመሰስ ነው። ተውት፣ ያን ሩቅ አንሄድም። ደሴ የሰፈረ የብልጽግና ካድሬ የተጨነቀው እኮ ግዳን ሙጃ ያለው ሰራዊት ሲመታ ነው። ሩቅ እኮ ነው በጣም ከደሴ እስከዛ ኪሎሜትሩን ኤግዛክትሊ አላውቀውም፣ ግን ሩቅ ነው። ብልቱን ለይታ የመታው ቀን የ4 ኪሎ የአረመኔ ቁንጮ አውሮፕላን ማስጠግቶ ወይ ዩናይትድ አረብ ኤምሬት ይሄዳል ወይ የሆነ አፍሪካ ሀገር ይሄዳል። ይሄ ታሪክ ነው። መንግስቱ ኃይለማርያም የተሰደደው እኮ ተተኩሶበት ጥይት ስቶት አይደለም አይደል? ጠላቴ የሚለው አካል ወሳኝ ኮሪዶር ውስጥ የተቆጣጠሩለት ነው ሄደው። ስለዚህ አንዳንዶቹ የሆነ ጠመንጃ ይዘን እዚህ ስንጫወት እንደነበረው እየፎከርን 4 ኪሎ ምናምን እያልን አዲስ አበባ ምን ሄድ ይመስላችኋል? እንደዛ አይደለም ጦርነቱ። እንዳነሳውላችሁ ይሄ ሰራዊት ይሄ በየደጃችን የመጣ ሰራዊት የዛ የአረመኔ አገዛዝ የዛ አማራን ሊያጠፋ የተነሳው አስተሳሰብ ዘበኛ ነው። ይሄን ዘበኛውን አስወግደ ነው ወደዛ የምትሄደው። ገለህም አይደለም የምትጨርሰው። ፎርዛት ማተር የምኒልክ ህዝብ ጓዶቻችን ጋር እያወራው ነበር። አሁን ወደ እናንተ ከመምጣቴ በፊት እያነሳን ነበር። የሰሞኑን ድል ያስገኘውን ኦፕሬሽን ለማድረግ 10 ጊዜ ትእዛዝ ሰጥቻለሁ አላዛዡ። 10 ጊዜ በ11ኛው ነው የተፈጸመው። ያው የሰራዊታችንን ባህሪ የምታውቁት ነው። እኛም የሊደርሺፕ ችግር ይኖራል የመፈጸም። ያንን 10 ጊዜ ተመሳሳይ ቦታ ትእዛዝ በመስጠቱ ያገኘውን ውጤትና በቃ ጦርነቱ ምን ያክል በምን አይነት መልክ መመራት እንዳለበት እየነገረን ነበር። ይሄ ሰራዊት እዚህ ዲማ ላይ እነማይ ላይ ቢቸና ላይ ሳይሆን ከደጀን እስከ ሞጣ ያለውን የጠላት ኃይል ሙሉ በሙሉ የመሰባበር ሙሉ በሙሉ ሚዛኑን የማዛባት መስመሩን የመቆጣጠር እድል አለው። ይሄ እዚህ ያለው ኃይል ብቻው የሚፈልገው ምንድነው? መረጃ የሚፈልገው ምንድነው? ታክቲክ ነው። ልመለስ ወደ ጉዳዩ። ስለዚህ የአማራ ህዝብ የሩቁን እንተውና ትናንት ሩቅ ያስብ የነበረው ህዝብ የራሱ ዊዝደም፣ የራሱ ቋንቋ፣ የራሱ ፊደል፣ የራሱ ጥበብ፣ የራሱ የህዝብ አስተዳደር የነበረው ህዝብ ስልጣኔ የሚባለው በነገራችን ላይ
ይሄ ሊትራሊ እንደሚታሰበው የሆነ መሰልጠን ወይ ጥሩ መልበስ ምናምን አይደለም። ስልጣኔ ማለት የራስ የሆነ ነገር መኖር ማለት ነው። በዓለም ላይ ያሉ ታሪኮችን ብትወስዱ የራሳቸው መገለጫ የሆነ ነገር አላቸው አይደል? ቻይኖቹ ለምሳሌ ከምዕራባውያን የሚኮሩት ነገር ቢኖራቸውም የራሳቸውን ይዘው፣ ራሺያዎቹ በጉልበት ሰርቫይቭ አድርገው ኦርቶዶክስ እምነታቸውን ከሌሎች ኃይሎች ጠብቀው አፍሪካ ውስጥ በራስ በቅነት በስልጣኔ የሚገለጽ ታሪክ ያለው ትልቅ ህዝብ ነው። ነገር ግን እንዳነሳሁት ለምዕት ዓመት በተከታታይ የሩቁን እንተውና የቅርብ ጊዜውን ለምዕት ዓመት በተሰራበት ተከታታይ ስራ ምክንያት አንገቱን ደፍቶ ቆይቷል። የመጀመሪያውን ባለብሩህ አእምሮ ትውልድ በወረራው ዘመን ጣሊያን ጨፍጭፎታል። የሚነገረው በታሪክ የሚወራው መስዋዕትነት የከፈሉ አርበኞች ታሪክ ነው። ጥሩ ጭንቅላት የነበራቸው በነገራችን ላይ በ1920ዎቹ 19 በተለይ ኃይለ ሥላሴ ወደ ስልጣን በመጡበት ዘመን የመጀመሪያዎቹ ዘመናት ጃፓንና ኢትዮጵያ ተመሳሳይ ኢኮኖሚ ደረጃ ላይ ነው የነበሩ። ጃፓንና ኢትዮጵያ ነው ያልኳችሁ። አስቡት፣ ጃፓን ዛሬ ያለችበትን ደረጃ አስቡት። በዓለም 8 ወይ 7 ግዙፍ ኢኮኖሚ ካላቸው የበለጸጉ ሀገራት መካከል ነች ጃፓን። ተመሳሳይ ኢኮኖሚ ነው የነበራቸው። በዛ ዘመን ኢትዮጵያ የነበራት ኢሊት የነበራት የተማረ የሰው ኃይል የነበራት አቅም ከጃፓኖች ጋር ተቀራራቢ ነበር። ጣሊያኖቹ ያጠፉት አርበኞቻችንን ብቻ አይደለም ጭንቅላቶቻችንን ጭምር ነው የፈጁት። በዛ ዘመን ብዙ ያልተነገሩ ያልታወቁ ታሪኮች አሉ። ሁለተኛው የመጣው ትውልድ ደርግ ያጠፋው ትውልድ ነው። በደንብ መያዝ ያለበት። አንዳንዶች በተለይ የህወሓት ሰዎች የደርግን አገዛዝ ስርዓት ከአማራው ጋር ለማያያዝ ይሞክራሉ፣ ይነገራል። ለፖለቲካ ፍጆታ እንዲጠቅማቸው ነው የሚያወሩት። በተጨባጭ ግን ደርግ የመጨረሻውን የአማራ ኢሊት የደቆሰ ከአማራ ፖለቲካ አንፃር ከፍተኛ ዋጋ ያስከፈለን ብዙ ልሂቆቻችን ያለቁበት ነው። ጸሐፊ ትእዛዝ አክሊሉ ሀብተወልድ ሰምታችሁ ይሆናል በታሪክ ዛሬ አብይ አህመድ የሚቀባጥርበትን ቀይ ባህር ዛሬ ስንት የሚወራበትን ኤርትራ በዲፕሎማሲ ያስመለሱ ሰው ናቸው። በዩኤን ሪዞሉሽን በተባበሩት መንግስታት ሪዞሉሽን ተንከራተው የደርግ ሰዎች ማለት ሱፍና ከረባት ብቻ የነበራቸው ነው። ጸሐፊ ትእዛዝ አክሊሉ ሀብተወልድ ላይ ጥይት ተኩሰው የገደሉ ናቸው። በስመ ፊውዳሊዝም በስመ ሶሻሊዝም በጥራዝ ነጠቅ ፖለቲካ ተጠልፈው በርካታ ወገኖቻችን ዛሬ አማራው እዚህ ቅርቃር ውስጥ እንዳይገባ ማድረግ የሚችሉ መምራት የሚችሉ ማሻገር የሚችሉ ዛሬ እኔና እናንተ ወይ የሆነ የመንግስት ተቋም ላይ እየሰራን ወይ ነጋዴ ሆነን ወይ ዩኒቨርሲቲ ሆነን መገኘት የሚገባንን ነገር ግን ይህንን ትግል የመምራት መስዋዕትነት የመክፈል እዳ እንድንሸከም ይሆን ነው በእነኚህ ታሪክ ስብራቶች ምክንያት። ስለዚህ እንደዚህ አይነት እንቁ ሰዎችን ጠፍተዋል። ሁለተኛው የአማራ ትውልድ ጠፋ ብዬ የማስበው ያን ነው። ሶስተኛውና የመጨረሻ ቅርቃር ውስጥ የገባንበት ትውልዱ የጠፋበት ደግሞ የእርስ በርስ ጦርነቱ ደርግ በአብዮት ስም የጨፈጨፈው አለ። ከዛ የተረፈውን ልሂቃን ደግሞ ቀይ ሽብር፣ ነጭ ሽብር፣ ኢህአፓ፣ መኢሶን በሚል እርስ በርሱ ተጫረሰ። ከዛ በኋላ ምን መወራት ጀመረ? ፖለቲካና ኮረንቲ በሩቁ ነው የሚባል ተጀመረ። ዛሬ እንኳን ይሄ ትውልድ ለስልጣን እንደሚናገር ለመንገር እንሽኮረመም ነበር። ዝም ብሎ የመጣ አይደለም። በነገራችን ላይ ፖለቲካን መፍራት መስጋት ዝም ብሎ የመጣ አይደለም። አንደኛ ያለምንም ስኬት የተጠናቀቀ ተጋድሎ ነው የነበረው። የዛ ዘመን ወጣቶች የዛ ዘመን የተማሩ ሰዎች ያደረጉት ምን ጎድሏቸው ነበር ምናምን ብዙ ነገሮችን እናነሳ ይሆናል ጊዜ ሲኖር ሌላ ጊዜ። የሊደርሺፕ ጉድለት ይኖራል። ዘመኑ አልፈቅድላቸውም ብሎ ይሆናል። የተከተሉት ስልት ይሆናል። እሱ እንደተጠበቀው ነው። ግን በዛ የእርስ በርስ ጭፍጭፍ ምክንያት አማራው ላይ ከፍተኛ የሆነ የትውልድ ክፍተት ተፈጠረ። ይሄ ለማን እድል ይዞ መጣ? ለኦነግ፣ ለቲፒኤልኤፍ። አማራዎች በጥቂቱም ቢሆን ተወክለውበት የነበሩ የትግል ድርጅቶች ከሰሙ። በዛ ላይ አማራን መታገል የፖለቲካ ሀሁዋቸው ያደረጉ ኃይሎች በሚገባ በቀሉ።
ከዛ በኋላ በጥቂት አመታት 15 16 17 አመታት ውስጥ የሚፈልጉትን አሳኩ። ያ አማራን መጥላት፣ አማራን መጨቆን፣ አማራን እንዲጠፋ መስራት ይታሰብ የነበረው እሳቤ ህግና ህገ መንግስት ፖሊሲ መዋቅር ሆኖ መጣ። ህገ መንግስቱን የሚያስፈጽም መዋቅር መጣ። ፓርላማ አለ፣ ፌዴሬሽን ምክር ቤት አለ፣ ፍርድ ቤት አለ፣ የፖሊስ ተቋም አለ፣ የመከላከያ ተቋም አለ፣ ልዩ ኃይል አለ፣ አድማ ብተና አለ። ያ ሁሉ ፐርፐዙና አላማው ያንን ፖሊሲ ማስፈጸም ነው። ያንን ፖሊሲ ጥልህ ቅድም ሲያነሳ ነበረ የህግ የጉልበተኞች መሳሪያ ነው ወይም የመጨረሻውን ህግ የሚጽፉት ጉልበተኞች ናቸው ሲል ነበረ። ያውኑ የኢትዮጵያ ህገ መንግስት ረቂቅ ያዘጋጁት ሻቢያ፣ ቲፒኤልኤፍ እና ኦነግ ናቸው። ሰንአፈ ላይ ኤርትራ ውስጥ ዝም ብላችሁ ህገ መንግስቱ ስታነቡት እኔ የዛ ፕሮፌሽንም ሰው ስለሆንኩ እንዲህ ስታነቡ አንቀጹ ምንም ነገር አታይበትም። ምንም የሚታይ ነገር የለውም። በቃ የሆነ አንቀጽ አለ፣ ወደ እንደ ድጋጊ አለ። ስፕሪቱ ግን አማራ ማጥፋት ነው። ከመግቢያው በተጀምሮ የተዛባውን የኢትዮጵያ ብሔር ብሔረሰቦች ግንኙነት ማረም ነው ይላል ፐርፖዙ። አየው የተዛባ ነገር አለ፣ ትንሽና ትልቅ አለ፣ የሚከረከም አለ። ያ ክርከማ ነው ሲካሄድብን የኖረው። በጣም በሚያሳፍርና በሚያሳዝን ሁኔታ ደግሞ ያን ክርከማ ያካሂዱ የነበሩት በዋናነት የሚያስፈጽሙት የኛው ሰዎች ነው፣ አማራዎች። ትናንት በፍትሃዊ የመሬት ክፍፍል ስም በሽፍታ ምንጠራ ስም እዚህ ምስራቅ ጎጃም ላይ የነበሩ ለዚህ ትግል እርሾ ሊሆኑ የሚችሉ ጀግኖችን የበላው የኛው ወገን አይደለም፣ የኛው ወገን። ከዛ አስተሳሰብ መውጣት እጅግ ከባድ ነበር። በነገራችን ላይ ከባድ ነበር። ጠመንጃ ማንሳት እሱማ ማይታሰብ ጭራሽ ማይታሰብ። በዛ ምክንያት ብዙ ዋጋ ተከፍሏል። ብዙ ትውልድም ጠፍቷል። የመጀመሪያው የዚህ ትግል ስኬት የፋኖ ተጋድሎ ስኬት በነገራችን ላይ የፖለቲካ ዓላማችንን በጠመንጃ ማስፈጸም እንችላለን የሚለውን ሐሳብ ትውልዱ ላይ ማስረጽ ነው። ትልቁ ስኬታችንም እሱ ነው። ከዚህ በኋላ ያለው የሥራ ጉዳይ ነው፣ የማኔጅመንት ጉዳይ ነው፣ የአቅም ጉዳይ ነው፣ የግለሰቦች ጉዳይ ነው፣ የድርጅቶች ጉዳይ ነው። ዋነኛው ነገር ያን አስተሳሰብ መውለድ ነበር። ይሄን አስተሳሰብ ለመውለድ ብዙ የድብታ ዘመኖች አልፈዋል። የሆነ ቦታ ከተሞከሩት በስተቀር በራስ አቅም በራስ በቅነት አገዛዙን መታገል አለብኝ ብሎ መነሳት አደገኛ የነበረና ቅድም እንዳነሳሁት እንደ ኮረንቲ በሩቁ ይታይ የነበረውን አስተሳሰብ ለመስበር እኔም ሆንኩ ሌሎች ጓዶች ብዙ እርምጃ ተራምደናል፣ ብዙ ርቀት ሄደናል። በዛ ተሳክቶልናል ብዬ አስባለሁ። እንደ ትውልድ ለመኩራራት ለመታበይ የምንናገረው ነገር የለም፣ የሚያኩራራም ነገር የለም። ገና ነው። ገና ብዙ የቤት አለብን፣ በጣም ብዙ። የመጀመሪያ ሐምሌ 27 ሁሉም ቦታ የምትታወስ ቀን ናት። መቼም በየወረዳው ስንገባ ያው እንደምታውቁት ደምስሰን ምናምን አይደለም የገባ ነው አይደል? አልፎ ግጭቶች ቢኖሩ እና ህዝቡ እንዲህ ባንዲራ ይዞ ተንበርክኮ ምናምን ይቀበለን ነበር እና ምርጦ ለማርያም ነበርኩ ያን ቀን ስንገባ መጀመሪያ አደባባይ የመጀመሪያ የተናገርኩት ነገር ትግሉ ዛሬ ተጀመረ ነው ያልኩት። ምክንያቱም ገና አልተነካም። ምንም ደካማ ቢሆን 120 ሚሊዮን ህዝብ የሚያስተዳድር ያንን ኢትዮጵያን የሚያክል ግዙፍ ታሪክ፣ ግዙፍ የዲፕሎማሲ እርሾ፣ ቀላል የማይባል ኢኮኖሚ ያለ ይሉንታ ያለ ተጠያቂነት ሁሉን ነገር ለጦርነት የሚያውል እብድ ግለሰብ የሚመራው መከላከያ ነው። ስለዚህ ጉዳት ማድረሱ አይቀርም፣ መታገሉ አይቀርም እና አብዛኛው ሰው ያኔ የሆነ ነገር የተጠናቀቀ ምናምን መስሎት ነበረ። አሁንም ብዙ የሚቀር ስራ አለ። ትልቁ ነገር ግን እንዳልኳችሁ አስተሳሰቡን መውለዱ ነው። እኛ በታሪክ አጋጣሚ ስለተገኘን እንጂ እርግጠኛ አይደለም ከስንቶቻችሁ የተሻለ የማሰብ አቅም እንዳለኝ። ትልቁ ነገር የምንደራጀውም ተቋም የምንፈጥረውም የምንሰባሰበውም አቅም ያለው ሰው እንዲመጣበት፣ አቅም ያለው ሰው ትግሉን እንዲመራ ነው። ያ ሲሆን አይደለም በአንድ አመት በሁለት አመት ሌላ ዘመናትን ብንታገል በዘላቂነት ህዝቡን ወደሚፈልገው ዓላማ የሚወስድ ትግል ማድረግ እንችላለን ብዬ አስባለሁ። ብዙ ጥንቃቄ ልናደርግባቸው የሚገቡ ነገሮች አሉ። ቀደም ምስጌ ጠቆም አድርጎታል።
ማቲያስም ሲነካካ ነበር። ሞገስም እንደዚሁ። የትግል ጥበቃ ድርጅት ጥበቃ የሚባሉ ነገሮች ዝም ብሎ አይደለም። እናንተ እዚህ ለመገኘት እንደዚህ አይነት አባ ኮስትር ግዙፍ የሆነ የሚያስፈራ ለጠላት በእጅጉ የሚያስፈራ ለወገን ደግሞ በእጅጉ የሚያኩራራ ኃይል። በነገራችን ላይ ትናንትና ወደ ሆነ ቦታ ከእናንተ ልጆች ተቀንሶ ሄደ ኃይል ነበር ለሆነ ኦፕሬሽን ራቅ ወዳለ ቦታ። ጠላት ጥናት ስለሚያደርግ የውጊያ አቅም ስለሚያውቅ ከየት ነው ኃይል የመጣ ተብሎ ከዚህ መጣ ሲባል ሁለት ቦታ ለቋውን ወደ ኋላ ፈግፍጓል። ገና ውጊያ ሳይጀምር አጨብጭቡ እስኪ ለአባ ኮስትር አንድ ጊዜ። ዋነኛውን የመከላከል መስመር የሚሰራበትን ስትራቴጂክ ቦታ ትቶ ራሱን ለማዳን የሚችልበትን የከተማው ጫፍ ላይ ተቀምጧል። ምን እንደሚወራ አሁን በነበረን ውይይት ራሱ ሲያነሱልኝ ነበር። ምን አይነት ኩራት እንደተሰማቸው ገና ቁመናቸውን ጀስቸራቸውን አይተው ማለት ነው። ይሄ ዝም ብሎ አይደለም የመጣው ጓዶች፣ በጣም ብዙ ተደክሞበታል። በጣም ስሜት የሚቆነጥጥ ነገር አሳልፈናል። በዚህ ጉዳይ ተመርጦ ታስቦበት አንዳንድ ቦታ ላይ እንግዲህ ምንም የተለየ ነገር የለንም እንደምንተያየው ነን አይደል? ግን እኛ ስለተፈጠርንበት ወይ እኛ ስለተንቀሳቀስንበት ብቻ ታርጌት ተደርጎ እሾ ሲተከልብን ነበር። በዚህ መስመር ብዙዎቻችሁ ስለምታውቁት እሾ እየተተከለ አቆርቋዥነት ከባንዳነት ጋር የሚጠጋጋ ይህ የወንድምን ስጋ የሚበላ የሚቆረጥም በየቀኑ በሞት መንጋጋ መሃል እያለፍን ታስቦበት ስራዬ ተብሎ ግን ስብዕናችንን ለመግደል አንዱ ብድግልና ፓስተር ነው ይላል። ወይ ለጠላ ያጣፋል፣ ወይ ሻማ ያበራል፣ ወይ ስዕል አድኖ ከጀርባው ያደርጋል። ከዛ የትግሉ ባለቤት ነኝ ይላል። የሆነ ቦታ ተቀምጧል። የሆነ ፕሮጀክት አበላሽተበት ይሆናል።